ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ፣ ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። እዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት። በብሉይ ኪዳን ከተሰጡ ትእዛዞች በኦልድ ቴስታመንት ከተሰጡ ትእዛዞች በጣም የሚያስደንቁኝ ትእዛዞች አሉ። አንደኛው የሚያስገርመኝ ትእዛዝ የሰንበት ትእዛዝ ነው እና 6 ቀን ትሰራላችሁ ተብሎ ተነግሯቸዋል። 6 ቀን ትሰራላችሁ፣ 7ኛው ቀን ግን ትቀድሰዋለህ፣ ሰንበትን ትቀድሳለህ ብሎ እኔ አሁን ለመዘርዘር ስለው አንተ እንዳትሰራ፣ ሚስትህ እንዳትሰራ፣ ሰራተኞች እንዳትሰራ፣ እረፉ፣ በሬህ ከብቶችህ እንዳይሰሩ ብሎ ትእዛዝ ሰጥቷል። በሬው፣ አህያው፣ ከብቶቹ እንዳይሰሩ ለምን እረፍት ነው ብሎ ከላይ ነው ትእዛዝ የተሰጠው። መንፈሳዊ ትርጉም አለው። በዛ ቀን ፈጣሪ እንዲያስቡ ነው። ግን አት ሴም ታይም ደግሞ በእረፍት እንደሚያምን ታያለሽ። ፈጣሪ ራሱ ሰዎች እንዲያርፉ እንደሚፈልግ ታያለሽ። 7ኛው ቀን ላይ ምንም ነገር እንዳትሰሩ። ዝም ብሎ ቢሰሩስ እሱ ለሰው ባያስብ ኖሮ ዝም ብሎ ቢሰሩስ፣ ግን ግዴታ አደረገው። 7ኛው ቀን እንድታርፉ ብሎ ግዴታ አደረገው። አሁን በአዲስ ኪዳን በየእምነቱ ይለያያል ይሄ ትእዛዝ። በብሉይ ኪዳን ግን ተሰጥቷል። ሌላው የሚገርመኝ ልንገርሽ፣ 6 ዓመት መሬቱን እረሱ አለ። በዓመታት ደግሞ 6 ዓመት መሬቱን እረሱ፣ እጨዱ፣ ከምሩ፣ ወደ ጎተራ አስገቡ፣ ወይናችሁን ቁረጡ፣ ስሩ 6 ዓመት። 7ኛው ዓመት ላይ ግን መሬቱን አሳርፉታል፣ እንዳይታረስ፣ እንዳይዘራ፣ እንዳይታጨድ። 7ኛው ዓመት በሰቨንዝ ይር፣ እሱም ደግሞ ለመሬቱም ሰንበት ነው፣ እንዳይታረስ፣ መሬቱ እንዳይታረስ አለ። ይሄ ደግሞ ያስገርመኛል። ከዛ ይቀጥልና በጣም ደግሞ የሚያስገርመኝ 7 ጊዜ 7 ታስባላችሁ አለ። 49 ዓመት ካለፈ በኋላ 50ኛውን ዓመት ኢዮቤልዩ ታደርጉታላችሁ። በ50ኛው ዓመት ምንድን ነው የሚደረገው? ዕዳ ያለባቸው ሰዎች ዕዳቸው ይሰረዛል። በቃ የዛ ጋር ከደረሰ 7ኛውም ላይ ይሰረዛል። 50ኛው ዓመት ላይ ግን ዕዳ ያለበት ዕዳው ካንሰል ይደረጋል። እና ኢዮቤልዩ የሚለውም ቃል የመጣው ከዛ ነው። የሰው ልጅ ዴስቲኒ ምንድን ነው? ወዴት ነው የሚሄደው? የሰው ልጅ የሚሄደው ወዴት ነው? ሄድና ከዚህ ዓለም ድካም አረፈ ተብሎ ዜና ይሰራል። ከዚህ ዓለም ድካም አረፈ ተብሎ ከዛ ደግሞ ከሞት በኋላ ባለ ህይወት ደግሞ ካመንን ምንድን ነው የሚጠብቀን? መብላት መጠጣት ነው? ምንድን ነው የሚጠብቀን ከሞት በኋላ ባለው ህይወት? በአብዛኛው ሃይማኖቶች የምታገኙ እረፍትን ነው። ወደ እረፍቴ አትገቡም ብዬ ማልኩ፣ ወደ እረፍቴ ያስገባችኋለሁ፣ ወደ እረፍቴ ትገባላችሁ። ስለዚህ የመጨረሻ የሰው ልጅ ደስትኒ ሄዶ 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 የሚደርስበት ቦታ እረፍት ነው። እኛ ግን የፈለግነው ዛሬ የፈለግነው እየኖሩ ማረፍን ነው። እረፍትን ሰው ይወዳል። እኔ ክሊኒክ ስሰራ ፔሸንቶች ላይ ታካሚዎች ላይ በጣም የሚያስደስት ነገር የምታገኘው አሁን እንዲህ ያለ ስለዚህ መድኃኒት አዝዤልሻለሁ እና ደግሞ 1 ሳምንት ታርፊያለሽ። ስለዚህ ቤዚካሊ እረፍት እንወዳለን። እኛ ግን ዛሬ የምናነሳው ሀሳብ እየተናገርን ያለነው እረፍት ምንድን ነው? ያረፈ ሰው ሆኖ ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ ብሎ የሚቀመጥ ያ አቅም ያለው
ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው ያረፈ ሰው ማለት እና ፈጣሪም ያሳርፋል። ሰው ደግሞ እውቀቱ ካለው እኛ አሁን እንደምናደርገው በዛ እውቀት መሰረት ያረፈ ሰው መሆን ይችላል። የማይረብሽ የማይታወቅ ሰው መሆን ይችላል ማለት ነው እና የግድ እንትኑን ጥበቡን ካወቅሽው ያረፈ ሰው ሆኖ መኖር ይቻላል። የግድ እድሜያችን ሳይገፋ በአሁኑ እድሜ ሰው እርፍ ብሎ መኖር ይችላል፣ አርፎ መኖር ይችላል። ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶች ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ? እኔ እሱ አይመለከተኝም። ግን አስፋራስ ዩ አር ኮንሰርንድ አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት ማድረጋቸው። ሁሉንም እንደ ወዳጅ በጣም እንደማውቃቸው ቁጭ ብለን አውርተን እንደምናውቅ ጓደኛዬ እንደሆኑ ነው ትሪት ማድረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ። ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል አም ዩር ፍሬንድ እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛህ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ አቅርቤያለሁ እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው። የእንግሊዝኛው ቃል ኮንተንትመንት የሚለው በጣም ጥሩ ነው። ኑሮዬ ይበቃኛል፣ አሁን ያለኝ ለጊዜው ለዛሬ አሁን ያለኝ ይበቃኛል ብሎ መኖር ነው። ይጨመርልኛል፣ ተጨማሪ የምፈልጋቸው ነገሮች እኮ አሉ። አሁን ግን ለጊዜው ግን ኑሮዬ ይበቃኛል፣ ቃሉም ይላል አይደል? ኑሮዬ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር ነው። ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን የአለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። ኑሮዬ ይበቃኛል፣ ለአሁን ኑሮዬ ይበቃኛል ብሎ ማሰብ፣ ጉድለቱን አለማየት። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። ይሄ ምን ያደርግሻል? ያረፈ ሰው በቃ የሆነ ነገር ካላመጣሁ ብሎ የማይጨነቅ እንትን የማይል ያረፈ ሰው ያደርግሻል ማለት ነው። ወይም ግራምብሊንግ የሚባላል ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ፣ የኑሮን ውድነት ታውቂያለሽ፣ ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ እጭ ይላል። ይህን ነው እንደ የምንበላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋል። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ውላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገርሽ። ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው።
ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ ያወጣህን ሲሉት ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። በምድር ላይ ስንኖር የሚሰጠን እድል ፈንታ አለ። ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለው። አሁን ምንድነው በቀጭኑ መንገድ መሄድ ማለት በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋ የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋር ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ፣ ሰዎች በሚያገኙትም ነገር በሰዎችን መደሰት፣ ሰዎችን አፕሪሼት ማድረግ። የተለያዩ አይነት ሰዎች አሉ። እነሱን ዝም ብዬ ከምተቻቸው ከማጣጥላቸው የሚያደርጉትን ነገር ከምጥል ኤንጆይ ማድረግ። ዛሬ እንዳንኖር የሚከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋው ጥፋት፣ የተሳሳትኩ ስህተት፣ ሰዎች የበደሉኝ ምናምን ጸጸቱ፣ ቂሙ ምኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። ነገን ማን ነው የሚያውቀው? እግዚአብሔር ብቻ፣ ማንም አያውቅም። ቀን ይዞ የሚመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም። ነገን ማን ያውቅ? ማንም አያውቅም። ያንዳንዷን ቀን መኖር፣ ስለ ትናንትና ለመጸጸት፣ ስለ ነገ ለመጨነቅ። ይሄ ማለት ነው ልባችን የምንሆንበት የምናርፍበት ከሆነ ቤታችን ሆም በጥበብ መያዝ አለበት። ሲንግል ከሆንም አሳምረ ነው ሲንግልነታችንን ማክሲማይዝ አድርገን አኗኗራችንን አስተካክለን መኖር። ከቤት ሲወጣ ባል ሚስቱ የምታነጋግረው ነገር እንኳን ቢኖር ጠዋት አታናግረው፣ በሰላም ይሄድ። ለመሰለሽ ጠዋት ተነጋግረው ኮንፍሊክት ተፈጥሮ ግጭት ተፈጥሮ ከወጣ ቀኑን ሙሉ ተበሳይቶ ቀኑን ሙሉ ደብሮት ነው የሚውለው። እንደው ሲመለስ ይሻላል። ጠዋት ሲወጣ በሰላም ይሄድ፣ ባርካው በሰላም ይሄድ እና የጠዋቷን ነገር እንኳን ቢጠነቀቁ ጥበብ ነው። ባርካው ደስ ብሎት በሰላም ከቤት ይውጣ። ባርኳት በሰላም ጉንጯን ስሟት፣ እንደሚወዳት ነግሯት፣ ቀኗን ደስተኛ አድርጎላት ይሄድ። አንዳንድ ነገሮች ዱ ኖት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ኤንድ ኢትስ ኦል ስሞል ስታፍ ይላል። ትንንሾቹ ነገሮች ናቸው የሚረብሹን፣ ህይወታችንን ሰላም የሚያሳጡን፣ የረፍት ሰው እንዳንሆን የሚያደርጉን እንዲህ አይነት በጣም ትናንሽ ነገሮች ናቸው። ብርጭቆ ተሰበረ፣ እንኳን ተሰበረ፣ በቃ ተይው አለቀ። እና በትናንሽ ነገሮች አለመያዝ ለማለት ነው። ወይ ብቻሽን ሁኚ ወይ ጥሩ ጓደኞች ይኖሩሽ። ጥሩ ያልሆኑ ጓደኞች ግን ይቅሩብሽ። እኔ የምወደው አባባል አለ። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን። እወደዋለሁ። አይ ስታንድ አሎን። ብቻሽን መጀመሪያ ብቁ መሆን አለብሽ፣ ያለ ጓደኛ ያለ ምንም ነገር። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን፣ ብቻሽን። ከዛ ጓደኞች ካሉሽ ቶክሲክ የሆኑ ጓደኞች አይሆኑ ማለት አንቺን የሚያጣጥሉ የማይጠቅሙሽ አይሆኑ። ጥሩ ጓደኞች ካሉሽ ግን በጣም ጥሩ። እስካሁን ከተናገርናቸው ነጥቦች ሁሉ ዋነኛው ይሄ ነው። ዋነኛው ሰው ያረፈ ሰው ለመሆን ዋነኛው ይሄ ነው። እሱ ምንድነው? በፈጣሪ ላይ መተማመን ማለት ነው። መተማመን ያስፈልጋል። ማረፍ ያስፈልጋል። አንቺ እምነት የትኛው እምነት ይሁን እኛ ሃይማኖት አይደለም የምንሰብከው፣ ግን ሰው ከፈጣሪ ጋር ሲሆንና ሲያምን አንድ ሲተማመን፣ ከዛ ደግሞ በቅዱስ ስሙ ተጓደዱ ይላል። ምን ማለት መሰለሽ? አለልኝ ማለት ነው። ምን እሆናለሁ ማለት ነው። ምን ይመጣል? እግዚአብሔር አለልኝ፣ ፈጣሪ አለልኝ።